ሌላ ጥያቄው አሁንም እዚሁ አካባቢ ብንሽከረከርም ለቢሾፕ አንዱዓለም አንድ ጥያቄ ማቅረብ ፈልጋለሁ። ያው እንግዲህ አንዳንድ ሐሳቦች መጽሐፍ ቅዱስ ላይ ሲነሱ ለምሳሌ አከራካሪ የሚባሉ በዘመናት ሁሉ አከራካሪ ነገሮች አሉ። ለምሳሌ ሰው የስጋና የነፍስ ድምር ውጤት ነው የሚሉ አሉ። መጽሐፍ ቅዱስ ላይ ያው በተመለከቱት ክፍሎች አንዳንድ ጊዜ ደግሞ ያው እንደ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ሰው የስጋ የነፍስና የመንፈስ ድምር ውጤት ነው ይባላል። እሱ ላይ ያው የዚህ ትምህርትም የዚህ ውይይትም ዓላማ ስላልሆነ ብዙም አንሄድበትም። አጨቃጫቂው ነገር እንዳለ ሆኖ ማለት ነው። አከራካሪነቱ እንደተጠበቀ ሆኖ በመጽሐፍ ቅዱስ ላይ ያው አዲስ ኪዳንን ላይ ስናጠና ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ወቅት በተለይ ወንጌልም ላይ ስንመለከት ለኢየሱስ ክርስቶስ ስጋ የሚለው ቃል፣ መንፈስ የሚለው ቃል፣ ነፍስ የሚለው ቃል ጥቅም ላይ ውለዋል። ቅድም ያው የሴልያስን ሰው የሚለውን እንዴት ታየዋለህ እንዳልኩት አንተ ደግሞ ይሄ ለኢየሱስ ክርስቶስ ጥቅም ላይ ዋሉትን ነገሮች እንዴት ይታያሉ መጽሐፍ ቅዱስ ላይ? እሺ እግዚአብሔር ይስጥልኝ ወንድም ወሰን፣ በጣም እግዚአብሔርን አመሰግናለሁ ስለዚህ ድንቅ ብርሃን፣ ድንቅ መገለጥ። ቅድም ቄስ ኤልያስ ሲያብራራ እንደነበረው በጣም ትልቅ ጉዳይ ነው። እሱ እየተናገረ ያለ አንተ ወደ ተጠየቀኝ ጥያቄ ከመሄዴ በፊት እንደው ይፈቀድልኛል ብዬ አስባለሁ አንድ ቃል ባነብ ከዛ ጋር ተያይዞ ደስ ይለኛል። የእግዚአብሔር ቃል የሚለውን ነገር ማመን ነው ለሰው የሚጠቅመው እና እኛን ካልመሰለ ወይም እኛን ካልሆነ ሊያድነን አይችልም። ምትካዳኛችን ሊሆን የሚችለው እኛን ከሆነ ነው፣ እኛን ከመሰለ ነው የሚለው ነገር አንተም ቅድም እንዳልከው እንዴት እንደገባ ምናልባት አናቅም ወይ ታሪክም ይኖረዋል። ግን በመጽሐፍ ቅዱስ ላይ የሌለ ነገር ነው። ያ እግዚአብሔር የተናገረው ነገር እሱ ሲናገር ወደ ልቤ የመጣ አንድ ቃል ስላለ እሷን ባነብ ብዬ ነው። አጭር ጊዜ አልወስድበትም። ስለ ሰው ሲናገር በዚህ በሮሜ ምዕራፍ 3 ላይ ስለ የሰው ዘር ምድራዊ የሰው ዘር ሲናገር ምን ይላል? ከቁጥር 9 ጀምሮ አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ይላል። በቃ ጻድቅ የሚባል እግዚአብሔር የለም ማለት ጻድቅ አማላጅ ጽድቅን እንደ ጥሩር ይለብሳል የሚል ኢሳይያስ ምዕራፍ 59 ላይ ያ የእግዚአብሔር መድኃኒት ሲመጣ የእግዚአብሔርን ጽድቅ ይዞ እግዚአብሔር የሚቀበለው በጽድቅ ደረጃ ያለው ሆኖ የሚመጣ እንደሆነ የተጻፈው እግዚአብሔር ያዘጋጀው ሰው ሌላ አይነት ሰው ስለሆነ ነው። ፍጥረታዊው ሰውማ በሙሉ ከዛ ውስጥ ጻድቅ የለም ብሏል። አንድስ እንኳ ብሏል። ሁሉ የማይጠቅሙ ሆነዋል ብሏል። ስለዚህ ከዛ አይነት አመለካከት መውጣት እንደ እግዚአብሔር ቃል እና እግዚአብሔር ያዘጋጀው ሰው የራሱ ሰው ብሎ ያዘጋጀውን ሰው መቀበል ማመን ከመዳናችን ጋር በጣም የተያያዘ ነገር ነው። ስለዚህ ይሄ ብርሃን ትልቅ ብርሃን ነው በእግዚአብሔር ቃል ላይ የተቀመጠና እግዚአብሔርን አመሰግናለሁ ስለዚህ ብርሃን ለማለት ነው። ይሄን ለመጨመር ወደ አነሳው ጥያቄ ስመጣ እንግዲህ ትንሽ ሰው ከሚለው ዘርዘር ያለ ነው ማለት ነው። ሰው ጥቅል ንግግር ነው። ሰው ሲባል ደግሞ ስጋ፣ ነፍስ፣ መንፈስ የሚል ነገር አለው እንዳነሳው በጥያቄ ላይ ለክርስቶስ ሲውል ይሄ ነገር ምን ትርጉም አለው የተባለው ጥሩ ጥያቄ ነው። እንግዲህ አሁን እየተነጋገርን እንዳለ ነው በሰዎች ዘንድ በሰው ሁሉ ዘንድ በዓለም ሰው ሁሉ ዘንድ በብዛት ሰውን የሚያውቀው አንድ አይነት ሰው ብቻ ነው። ሰው የሚያውቀው አንድ አይነት ሰው ነው። ሰው ከተባለ በቃ የሰው ዘር አንድ አይነት ብሎ ስለሚያውቅ ስጋ፣ ነፍስ፣ መንፈስ ሲባል ከሚያውቀው ሰው አንጻር ነው ትርጉሙንም የሚወስደው ማለት ነው።
እና ሰው የሚለው ግን አንድ አይነት ሳይሆን መጽሐፍ ቅዱስን በዝርዝር ስናይ ያው እዚያውም በዚህ ውይይት ላይ በሁላችንም በተደጋጋሚ እየተነሳ እንዳለው እንደ እግዚአብሔር ቃል ሁለት አይነት ሰው ነው ያለው በእግዚአብሔር እውቀት በእግዚአብሔር ዓይን በመጽሐፍ ቅዱሳችን ላይ የተገለጠ። አንደኛው አይነት ሰው የአዳም ዘር የሆነው ነው። ሁለተኛው አይነት ሰው ደግሞ ከሰማይ የሆነው ሰው ክርስቶስ ነው። ስለዚህ ሰው ሲባል ልክ እንደ አዳማዊው ሰው እንደ ፍጥረታዊው ሰው አይነት እንዳልሆነ እንዳብራራ ነው። ሲተነተንም ስጋ፣ ነፍስ፣ መንፈስ የሚለው ነገር ሲተነተንም ልክ እንደ አይነታቸው ነው ማለት ነው። እንደ አይነታቸው ለምሳሌ ከስጋው ብንጀምር ስጋው በዓለም ላይ ያለው የሰው ዘር ስጋ የሚባለው ወንድና ሴት ተገናኝተው ባዮሎጂካል ዝርዝር አለው። በእንደዛ አይነት የሚፈጠር ስጋ ነው። ወደ ክርስቶስ ስጋ ስንመጣ ቃል ስጋ የሆነ ስጋ ነው። ቃል ስጋ የሆነ ስጋ የሚባለውን ነገር እንግዲህ ዓለም አያውቀውም። የዓለም አንትሮፖሎጂ ጥናት አያውቀውም። አንትሮፖሎጂ መሰለኝ የሚባለው ስለ ሰው የሚያጠና ጥናት። ስለዚህ አሁን እኛ ስለ አንትሮፖሎጂ ስለ ባዮሎጂ ስለምን ሳይሆን የምንነጋገረው ስለ እግዚአብሔር እውቀት ነው። መጽሐፍ ቅዱስ ላይ ስላለ እውቀት ነው። ስለዚህ በስጋ ደረጃ ቃል ስጋ ሆነ በተደጋጋሚ ተነግሯል። ከክርስቶስ ጋር ተያይዞ ደግሞ ነፍስ፣ መንፈስ የሚል ነገርም ተጠቅሷል። እነሱን በተመለከተ የተወሰኑ ነገሮችን አነሳለሁ። አስቀድሜ እንደ መጽሐፍ ቅዱሳዊ ኮሽን ልበል፣ መጽሐፍ ቅዱሳዊ ጥንቃቄ ብጠቅስ ደስ ይለኛል። አስቀድሜ የእግዚአብሔር ቃል ያስቀመጠልን የእግዚአብሔርን ነገር ለማወቅ የተጻፈልን መጽሐፍ አለ፣ የእግዚአብሔር መጽሐፍ። ስለዚህ መጽሐፍ ቅዱስ ላይ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፍ የሚል ቃል አለ። ስለዚህ ለማወቅ ጥረት በምናደርግበት ጊዜ በተጻፈው ልክ ነው፣ እግዚአብሔር በጻፈልን በመጽሐፍ በተቀመጠልን ልክ ነው መሆን ያለበት። የዚሁ አይነት አነጋገር በዮሐንስ ወንጌል ምዕራፍ 20 ቁጥር 30 እስከ 31 ላይ ባለው ክፍል ጋር ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ብዙ ምልክት አድርጓል፣ በዚህ መጽሐፍ ያልተጻፈ ይላል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። አምነን ለሕይወት የሚሆንልን ያህል እግዚአብሔር በመንፈስ አጽፏቸዋል። የጻፉትን ሐዋርያት በአዲስ ኪዳን በብሉይ ኪዳንም ነቢያት እንግዲህ የተጻፈውን ነገር የጻፉት እግዚአብሔር በመንፈስ ነድቶ ያጻፋቸው ለሕይወት የሚሆነውን ያህል። በተለይ በአዲስ ኪዳን ስለ ክርስቶስ ደግሞ እርሱ የእግዚአብሔር ልጅ እንደሆነ አምነን በስሙም ደግሞ ሕይወት እንዲሆንልን የሚሆን ያህል ነው የተጻፈው። ያልተጻፈውን አናነብም። ስለዚህ ያልተጻፈውንም አንተነትንም። ይሄ ማለት እንግዲህ በዓለም ላይ ያሉ ፍልስፍናዎች ሁሉንም አንብበናል ባንልም ሰዎች ቢጽፏቸውን አናነብም ማለት አይደለም። ግን በዛ ላይ ቤዝድ የሆነ ትንታኔ ለኛ አይጠቅመንም። የሚጠቅመው በእግዚአብሔር ቃል ላይ በተጻፈው ልክ መሆኑን መቀበል ትህትናም ነው፣ ለመዳንም በጣም ወሳኝ ነው። ዮሐንስ 21:25 ላይ ይህንኑ አሁን የምለውን አይነት ነገር ጨምሮ የሚነግረን ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ ይላል። ብዙ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው ይመስለኛል ይላል። ምን ያህል ብዙ ቢሆን ነው? በጣም ትልቅ ንግግር እኮ ነው ይሄ። ዓለም ራሱ ባልበቃቸው የሚለው ስንት አይነት ቮሊዩም ሊወጣ የሚችል ነገር ተሰርቷል ማለት ነው። ግን የተጻፈው ለሕይወት ለመዳን የሚሆንልን ያህል ነው እና ለጠየቀው ጥያቄ መልስ ስናገር በዚህ እግዚአብሔራዊ ጥንቃቄ ውስጥ ሆኜ ነው። ስለዚህ በዚህ መሰረት ሁላችንም ለእግዚአብሔር ቃል ክብር መስጠቱ በጣም አስፈላጊ ስለሆነ በዚህ ደረጃ ስለ ስጋ ነፍስና መንፈስ የሚሉት ቃላት ከክርስቶስ ጋር ተያይዘው ሲነገሩ ምንድን ነው ያላቸው ትርጉም የሚለው ዋና ጥቅሶችን አነሳለሁ በኋላ ላይ። ዋናው ነገር ምንድን ነው? ቅድም ቄስ ኤልያስ ሲለው እንደነበረው አውዳዊ ፍቺ ነው የሚኖራቸው። እነዛ ቃሎች የተጠቀሱባቸውን ቦታዎች ስለ ክርስቶስ ነፍስ ሲጠቀስ፣ ስለ ክርስቶስ መንፈስ ሲጠቀስ እዛ ቦታ ላይ ይናገራል። በደንብ ንግግሩን ሙሉ ረጋ ብሎ ሲነበብ በትክክል ምን ማለት እንደሆነ ስለሚናገር አውዳዊ አገባብ እንዳላቸው በማሰብ በእንደዛ አይነት ነው ሊፈቱ የሚችሉት፣ ልንተረጉማቸው፣ ልናውቃቸው የምንችለው። ከዚህ ጋር ተያይዞ ይሄ ምሳሌያዊ
አገላለጽ ደግሞ አለ። ምሳሌያዊ አገላለጽም እንዳለ መገንዘብ ያስፈልጋል። ስለዚህ ስለ ኢየሱስ ክርስቶስ ሥጋ መንፈስ እና ነፍስ ሲነሳ የፊት ለፊት አባባሉን ብቻ ሳይሆን ምሳሌያዊነታቸውንና አውዳዊ አገባባቸውን እንድንመለከት የግድ ይሆናል። ምክንያቱም እነዚህ ቃላቶች የተጠቀሱባቸው ስፍራዎች እነሱን በማየት እንደየ አገባባቸው መፈታት ስላለባቸው ነው። በተለይ ነፍስና መንፈስ የሚሉት ላይ እንግዲህ አትኩሬ እናገራለሁ ማለት ነው። አሁን ስለ ነፍስና መንፈስ በተፈጥሮ ያለው ሰው ስናየው በግልጽ በመጽሐፍ ቅዱስ ውስጥ የተጻፈልን እግዚአብሔር ሰውን ከምድር አፈር አበጀው፣ ከዚያ በኋላ በአፍንጫው የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ ነው የተጻፈለት። ስለዚህ ሥጋው ከአፈር ተበጅቷል። በውስጡ ያለው ነፍስና መንፈስ ቅድም እንዳልከው ያው ክርክር የሚለው ነገር ትተን በውስጥ ነፍስ መንፈስ አለው ሰው የሚል አንደኛ ተሰሎንቄ 5:23 ላይ ተጽፏል። ያ ሰው ውስጥ የኖረው እግዚአብሔር እፍ ብሎ የሰጠው ነው ይላል። ይሄ የሚታወቀው ሰው ነው። ወደ ክርስቶስ ሰውነት ስንመጣ ግን በስፋት እየተነጋገርን እንዳለ ነው። ቃል ሥጋ የሆነ ሰው ነው። ሌላ ምንም የተነገረ ነገር የለም ስለሱ። ቃል ሥጋ ሆነ፣ በቃ ቃል ሥጋ ሆነ ማለት ሰው ሆነ ማለት ነው። ሲወለድ ሰው ሆኖ ስለተወለደ ማለት ነው። ስለዚህ እንደ ፊተኛው ሰው ፍጥረታዊ ነፍስ፣ ፍጥረታዊ መንፈስ ያንን ሰው የበፊቱን ሰው ሕያው እንዲሆን ሕያው ነፍስ ያለው ሆነ እንደተባለ የፊተኛው ሰው ሕያው እንዲሆን ያደረገው ነፍስና መንፈስ እንደተቀበለ አይነት ይሄኛውን ሰው እንደሱ ልንለው አንችልም። ቃል ሥጋ የሆነ ሰው ስለሆነ ማለት ነው። ራሱ ሕይወት ነው። እኔ ሕይወትና መንገድ እውነትም ነኝ ብሏል። ራሱ ሕይወት የሆነ ነው። ስለዚህ ነፍስና መንፈስ የሚሉት ቃላት ለክርስቶስ ስንጠቀምባቸው ወይም መጽሐፍ ቅዱስ ሲጠቀምባቸው እንደ ቦታዎቹ እየተረጎምን ነው የምንሄደው እንጂ እንደ ፍጥረታዊው ሰው አይነት አስተሳሰብ ማሰቡ ልክ አይደለም ማለት ነው። ይሄ ወሳኝ ነገር ነው። ጌታ ኢየሱስ ክርስቶስ ክብሩን ትቶ ራሱን አዋርዶ ትሑት ሆኖ ወደ ምድር የመጣበት ትልቁ ምክንያት የሰው ልጆች መዳን ጉዳይ ነው። በተደጋጋሚ ተነስቷል። እንግዲህ ይሄንን በሥጋ ሲመጣ ቃል ሥጋ ሆኖ ሲመጣ የመጣበት አመጣጥ ለየት ስለሚል መንፈሳዊ ስለሆነ ስለሱ የተነገሩ ነገሮች ምሳሌያዊ አገላለጦች አላቸው። ራሱም ኢየሱስ ክርስቶስ ስለ መንፈሳዊ ነገሮች ሲያስተምር በምድር ላይ በነበረ ጊዜ ምሳሌያዊ አገላለጦችን ይጠቀም ነበር። ለምንድን ነው? መንፈሳዊ ነገር ስለሆነ ለሰው አይገባም። ስለዚህ ምሳሌ ይጠቀማል። ለምሳሌ አሁን ስለ እግዚአብሔር ቃል ለመናገር ዘር ይላል። ዘሪ ዘርን ሊዘራ ወጣ ይላል። የእግዚአብሔር ቃል ቢባል ስለ እግዚአብሔር ቃል ሰው ሲያስብ ብዙ አይገባም። ቃል ምንድን ነው የሚለው ነገር በዘር ሲነገር ይገባል ለሰው። ዘር ይዘራል፣ በመሬት ላይ ይበቅላል። እዛ ጋር ዝናብ ያስፈልገዋል፣ ፀሐይ ያስፈልገዋል። ይገባል ለሰው ዘር የሚባለው የሚታወቅ ነገር ስለሆነ የስንዴ የገብስ የምን ዘር ስለሚገባው ልክ የእግዚአብሔር ቃል እንደሱ ነው ተብሎ ምሳሌው ሲነገር የእግዚአብሔር ቃልን በሰው ውስጥ እንዴት እንደሚበቅል እና ከዘር ጋር በምሳሌ ሲነገር ይገባል። እና ብዙ እንዲህ አይነት መንፈሳዊ ማለት በምድር የሚታዩ ነገሮችን ምሳሌ ተጠቅሞ ያስተምር እንደነበረ በመጽሐፍ ቅዱስ ላይ እናገኛለን በብዙ ስፍራዎች ላይ። ከነዛ አንዱ በማርቆስ ወንጌል ምዕራፍ 4 ከቁጥር 33 እስከ 34 በተጻፈው ላይ መስማትን በሚችሉበት መጠን እነዚህን በሚመስል በብዙ ምሳሌ ቃሉን ይነግራቸው ነበር። ያለ ምሳሌ ግን አልነገራቸውም። ለብቻቸውም ሲሆኑ ነገሩን ሁሉ ለገዛ ደቀ መዛሙርቱ ይፈታላቸው ነበር ይላል። ስለዚህ ምሳሌያዊ አነጋገር በተለይ መንፈሳዊ ነገሮችን ለመግለጥ ምድራዊ የሆኑ ነገሮችን እየተጠቀሙ መግለጥ የሚለው መጽሐፍ ቅዱስ ላይ እንዳለ ግንዛቤ በመውሰድ ወደ አነሳኸው ጥያቄ እመጣለሁ። ይህንን በአእምሯችን እንደያዝን መጽሐፍ ቅዱስ ውስጥ ስለ ኢየሱስ ክርስቶስ ነፍስ ወይም ኢየሱስ ክርስቶስ ነፍሴ እያለ የጠቀሳቸውን ስለ ነፍስ መንፈስ ተብሎ ስለ እርሱ የተጠቀሱትን አንዳንድ ቃላት እንመልከት። እንግዲህ ቅድም እንዳልኩት አውዳዊ ፍቺ ያለው የምትለው ላይ ነው የማተኩረው። በዮሐንስ ወንጌል ምዕራፍ 10 ከቁጥር 11 እስከ 15 በተጻፈው ስፍራ ላይ ለምሳሌ መልካም እረኛ እኔ ነኝ ብሎ መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል።
እርሱም ራሱ ሲናገር ደግሞ ነፍሴንም ስለ በጎች አኖራለሁ ይላል። ነፍሱን ስለ በጎቹ ያኖራል፣ ነፍሴንም ስለ በጎች አኖራለሁ ይላል። እዚህ ጋር ስለ ነፍስ ተጠቅሷል። ምን ማለት ነው የሚለውን ስናይ በዚህ ቃል ጌታ ኢየሱስ ነፍሴን ስለ በጎች አኖራለሁ ሲል በስጋ የመጣበትን ዓላማ ነው በግልጽ የሚያሳየው ማለት ነው። በጎች የተባሉ ነፍሳት አሉ፣ ሰዎች ናቸው። ስለ እነርሱ ሲል ራሱን ባዶ ማድረጉን የሰማይና የምድር ሁሉ ስልጣን እያለው ባለስልጣን ሆኖ እያለ ምንም እንደሌለው ሆኖ በስጋ ወራት እነዚያን ሁሉ መከራ መቀበሉን እና መስዋዕት መሆኑን ነው በዚህ ቃል የምንመለከተው። ሙሉ ለሙሉ የሚከፈለውን መስዋዕት ሁሉ ስለ በጎቹ እንደሚከፍል ነው የሚናገረው። ነፍሴን ስለ በጎች አኖራለሁ የሚለው ማለት ነው። ስለዚህ ነፍስ የሚለው ነገር እዚህ ጋር ትርጉሙ ራሱን ነው። ራሱን በስጋ መጥቶ የሆነውን ነገር የከፈለውን መስዋዕትነት የሚያሳይ ነው። ነፍሴንም ስለ በጎች አኖራለሁ የሚለው ጌታ ኢየሱስ ምድር ላይ በስጋው በነበረበት ወራት ሰዎችን ለማዳን ያለውን ቁርጠኝነት፣ ውሳኔ የሚያሳይ ነው። ልክ እንደዚህ አይነት ሌሎች ቦታዎች ላይ አለ። በማቴዎስ ወንጌል ምዕራፍ 27 ቁጥር 50 ላይ ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ ይላል። በሉቃስ 23:46 ላይ እንደዚሁ ኢየሱስ በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ ይላል። ይህንን ብሎ ነፍሱን ሰጠ ይላል። እንግዲህ እነዚህን ቃላት ስናይ የመጨረሻውን ራሱን መስዋዕት ማድረጉን የሚያስረዱ ቃላት ናቸው። ሌላ ትርጉም የለውም። ነፍሱን ተወ፣ ነፍሱን ሰጠ የሚሉት ቃሎች የመጨረሻ መስዋዕት መክፈሉን የሚያሳዩ ቃሎች ናቸው። አውዱ የሚነግረን፣ ኮንቴክስቱ የሚነግረን ይሄንን ነው። ሌላ በእግዚአብሔር ቃል ላይ በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ስለ እርሱ የተጻፈውን ስናይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም የሚል ቃል አለ። ይሄም ከዚህ ጋር ተያይዞ የሚነሳ ቃል ነው። በእግዚአብሔር መልክ ሲኖር ሳለ የሚለው ቃል ብዙ ጊዜ ሌሎች በተለያየ መንገድ ይተረጉሙታል። ይሄ ቃል ግን በጣም ትልቅ ትርጉም ያለው ቃል ነው። በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው የሚለውን ስናይ ከዕብራውያን ምዕራፍ 1 ቁጥር 3 ጋር አገናዝበን ስናየው በጣም ትርጉሙን አጉልቶ ያሳየናል። በዕብራውያን 1 ቁጥር 3 መሰረት ምንድነው የሚለው? ስለ ልጁ ስለ ቃል ተናግሮ እርሱ የእግዚአብሔር የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሲኖር ሳለ ማለት ነው ትርጉሙ። የክብሩ መንጸባረቅና የባህሪው ምሳሌ ማለት ምን ማለት ነው የሚለውን ስናይ የማይታየው እግዚአብሔር በሚታየው በልጁ መገለጡን፣ ልጁ የማይታየውን እግዚአብሔር ማንነት የሚገልጥ መሆኑን የሚያሳይ ነው። the brightness of his glory and the express image of his person የእግዚአብሔር የመለኮት የማይታየውን መለኮትን በሚታይ ሰውነት የገለጠ መሆኑን ነው የሚያሳየው። እና በእግዚአብሔር መልክ ሲኖር ሳለ ማለት እንደሱ ማለት ነው። እግዚአብሔርን የሚገልጥ እግዚአብሔርን ተሸክሞ ያለ የሱ መገለጫ እንዳውም ቀጥታ ከተባለ ራሱ እግዚአብሔር በስጋ የተገለጠ ሆኖ ሳለ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ማለት እንደዚህ ሆኖ እያለ ግን ምን ሆነ? ራሱን ባዶ አደረገ። በስጋ ወራት በምድር ላይ አልተከበረም። ቃሉ ላይ እዛ ጋር በጣም ትልልቅ ቃሎች አሉ። ራሱን ባዶ አደረገ፣ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ፣ ራሱን አዋረደ፣ ክብሩን ተወ የሚሉ አገላለጦች እዛ ቦታ ላይ አሉ። ስለዚህ ነፍሱን ስለ በጎቹ ያኖራል ወይም ነፍሴን ስለ በጎቼ አኖራለሁ ሲል ይህንን መስዋዕትነት እከፍላለሁ ማለት ነው። ስለ በጎች፣ ስለ ነፍሳት፣ ስለሚድኑት ሰዎች ይህንን መስዋዕትነት፣ ይህንን መዋረድ፣ ይህንን ራስን ባዶ የማድረግ ነገር አደርጋለሁ ማለቱ ነው። በመጨረሻም ነፍሱን ተወ ሲል በመጨረሻም ያቺ በምድር ይኖር የነበረውንም ሕይወት ተወ ማለት ነው። ከምድር ተወገደ የሚል ኢሳይያስ ምዕራፍ 53 ላይ የተጠቀሰ ቃል አለ። በሕይወት በምድር ይመላለስ የነበረውን ነገር ጨረሰ፣ ተሰዋ፣ ሞተ በመስቀል ላይ ያንን የመጨረሻ ክፍያ ከፈለ ማለት ነው። ነፍሱን ስለ በጎች ማኖር የሚለውን ቃል
በእንደዚህ አይነት ነው የምናየው። በአጭሩ እንግዲህ ነፍሱን ስለ በጎች ያኖራል ማለት ራሱን ስለ በጎች ያኖራል፣ ራሱን ስለ በጎች ይሰዋል፣ ራሱን ስለ በጎች ይከፍላል። ስለ በጎቹ፣ ስለ ነፍሳት፣ ስለሚድኑት ሰዎች መሆን የሚገባውን ነገር ያደርጋል ይሆናል ማለት ነው። ነፍስ የሚለው ነገር ከክርስቶስ ጋር ተያይዞ ሲጠቀስ በዚህ መልክ ነው። እንደዚህ አይነት ቃሎች በኢሳይያስ ምዕራፍ 53 ላይ በስፋት ተጠቅሰዋል። ከቁጥር 11 እስከ 12 ያለውን ክፍል ስናይ እግዚአብሔርን በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ይላል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ክርስቶስ ኢየሱስ ስለ ኃጢአታችን ሞተ ይላል። ስለ ኃጢአት የተከፈለው ነገር በሞት ነው። የሞተው ደግሞ በስጋ ሞተ ይላል። ስለዚህ ነፍሱን ስለ ኃጢአት መስዋዕት አደረገ የሚለው ስለ ኃጢአት መሞቱን የሚያሳይ ነው። የሞተው በስጋው ነው፣ በሰውነቱ ነው። ስለዚህ በስጋው ሰውነት መሞቱን ነፍስ ተብሎ እዛ ቦታ ላይ አገላለጹ በዚህ መልክ ይገለጥ እንጂ ራሱን ሰጠ ማለት ነው። ከነፍሱ ድካም ብርሃን ያያል የሚልም አለ እዛው ኢሳይያስ 53 ላይ ከነፍሱ ድካም ብርሃን ያያል፣ ደግሞም ነፍሱን ለሞት አሳልፎ ሰጥቷልና ይላል። እንግዲህ እነዚህን ቃሎች ስናያቸው ነፍስ 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 ተብለው ከክርስቶስ ጋር የተጠቀሱትን ስናይ ለምሳሌ ከነፍሱ ድካም ብርሃን ያያል ሲባል አሁን ዝም ብሎ ቃል በቃል ከተወሰደ የነፍስ ድካም የሚባል ነገር ነፍስ ሰው ውስጥ ያለች ነፍስ ተብሎ ከተተረጎመ የነፍስ ድካም ምንድን ነው? ነፍስ ትደክማለች እንዴ? የነፍስ ድካም የሚባለው ነገር በስጋ ላይ የሚታይ ድካም አይነት አይደለም። አሁን ድካሙ ሲገለጥ በሰውነቱ የከፈለውን ድካም ነው የሚናገረው። ከነፍሱ ድካም የደከመው ብዙ አይነት መስዋዕትነቶችን የከፈለው በስጋው ነው። በስጋ ሰውነት የሆናቸው ነገሮች ናቸው። ስለዚህ ከነፍሱ ድካም የሚለው ነገር ራሱ በስጋ ሰውነት መጥቶ በብዙ ድካም መንገድ ከመሄድ ደክሞ ተቀመጠ ይላል፣ ተራበ ይላል፣ እንደዚህ ሆነ ይላል። በስጋ ላይ በሰው ላይ የሚታዩ ልዩ ልዩ አይነት ድካሞች በስጋ ሰውነት ያንን ሁሉ ድካም እንደተቀበለ ነው የሚናገረው። ስለዚህ ከነፍሱ ድካም የሚለውም ሙሉ ሰውነትን፣ ነፍስ የሚለው ሙሉ ሰውነትን ወክሎ የሚናገር እንደሆነ ነው የምናየው። እንደ ምሳሌ ይህንን ሊገልጽ የሚችል ነገር በመዝሙረ ዳዊት ምዕራፍ 35 ቁጥር 13 ላይ ነፍሴንም በጾም አደከምኳት ይላል። ነፍሴን በጾም አደከምኳት ይላል። ይሄ ቋንቋ አሁን ነፍስ አይደለም የሚደክመው በጾም የሚደክመው ስጋ ነው ወይም ሰው ነው። ስለዚህ አውዳዊ ትርጉም፣ ምሳሌያዊ አገላለጥ የሚሉትን ነገሮች ስናይ ያንን ይዘን ስንነጋገር ነፍስ ተብሎ ከክርስቶስ ጋር የተጠቀሱት አሁን ያነሳዋቸው ቃሎች እሱን በስጋው ሁለንተናውን የሚወክል ነው። ዳዊትም እዚህ ቦታ ላይ ሲናገር ራሱን ወይም ሰውን በሙሉ ወክሎ የሚናገር ነው እንጂ ነፍስ የሚባል የሰውነትን ክፍል የሚወክል እንዳልሆነ እናያለን። ስለዚህ አምላክ በስጋ ተገልጦ ስለኛ መከራን እንደሚቀበል፣ ሕመማችንን ሁሉ እንደሚሸከም፣ ድካምንም ሁሉ እንደሚቀበል የሚያስረዳ ትንቢታዊ ቃል ነው በኢሳይያስ ምዕራፍ 53 ላይ ያየነው። አሁን ቀጥሎም በኢሳይያስ ምዕራፍ 7 ከቁጥር 13 እስከ 14 የተጻፈውም ቃል ይሄንኑ ጨምሮ ይገልጥልናል። ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ ብሏል። ከነፍሱ ድካም ብርሃን ያያል ነው ግን የተባለው እዛ ጋር። አምላኬን ደግሞ የምታደክሙ ሲባል አምላክ በስጋ ተገልጦ መጥቶ በስጋ ሰውነቱ በኩል የከፈለውን ነገር የሚገልጥ ነገር መሆኑን የእግዚአብሔርን ቃል እንደዚህ ስናይ የምንረዳው ነገር ነው። በሌላም አንጻር ደግሞ ነፍሱን ለሞት አሳልፎ ሰጥቷልና የሚለውን በኢሳይያስ ምዕራፍ 53 ቁጥር 12 ላይ ነፍሱን ለሞት አሳልፎ ሰጥቷልና የሚለውን በአንደኛ ጴጥሮስ 3:18 ላይ በስጋ ሞተ ብሎ ነው የሚናገረው። ሁለት ሞት የለውም። ስለዚህ በስጋ መሞቱን ነፍሱን ለሞት አሳልፎ ሰጥቷል ማለት በስጋ መሞቱን መስዋዕት መሆኑን የሚገልጽ ነው። በቆላሲስ 1:22 ላይ በስጋው ሰውነት በሞቱ በኩል አስታረቃችሁ ሲል ነፍሱ ተብሎ ከክርስቶስ ጋር ተያይዞ የተጠቀሰው ነገር እንደ ሰው አባባል የኢየሱስ ውስጣዊ ክፍልን የሚያመለክት ልክ እንደ ሰው እንደ ፍጥረታዊው ሰው እንደሚባለው ማለት ነው። ባይዘው ለፍጥረታዊውም ሰው ሲሆን ነፍስ ሲባል ሁል ጊዜ ውስጣዊውን ያለውን ነፍስ ብቻ ለሚወክለው ቅድም በመዝሙር 35 ላይ እንደተነጋገር ነው 70 ነፍስ
ወደ ግብጽ ገቡ ይላል ጥቅስ ላይ። ለምሳሌ 70 ነፍስ ማለት 70 የሰው የውስጥ ማለት አለው 70 ሰዎች ማለት ነው። ስለዚህ እንደየአገባቡ ትርጉም እንዳለው መውሰድ በጣም አስፈላጊ ነው እና ስለ ክርስቶስ ነፍስ፣ መንፈስ የሚሉ አገላለጦች እንደዚህ ነው የምናያቸው። መንፈስ የሚለውም ቃል ከክርስቶስ ጋር ተያይዞ የተጠቀሰበት በማርቆስ 8:12 ላይ እናያለን። የማርቆስ ወንጌል ምዕራፍ 8 ቁጥር 12 ላይ ሲናገር በመንፈሱም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል ብሎ አለ። ጌታ ኢየሱስ ክርስቶስ ነው የተናገረው ይሄን። እንግዲህ ይሄም አሁን በመንፈሱም እጅግ ቃተተና ሲባል አንድ መንፈስ የሚባል ውስጡ ባለ ለማለት ሳይሆን አገላለጡ በጣም ዲፕሊ ማዘኑን ነው። ሀዘን አለው። ጥያቄያቸው፣ ምልክት ፈላጊነታቸው፣ የማያምኑ መሆናቸው ይሄ ነገር በጣም ከፍተኛ ሀዘን እንደፈጠረበት ሀዘን የሚባለውን ነገር እንደ ተሸከመ ወይም እንደ በላዩ ላይ እንደነበረ የሚያሳይ ቃል መሆኑን እናያለን እንጂ የኢየሱስ ክርስቶስ ውስጡ መንፈስ የሚባል አለ ፍጥረታዊ ሰው ላይ እንደምንናገረው እንደሱ አይነት አይደለም የምናየው ማለት ነው። ስለዚህ ነፍስ፣ መንፈስ የሚሉት ነገሮች ከክርስቶስ ጋር ተያይዘው ሲነገሩ ምሳሌያዊ አገላለጥና በስጋው ያለውን ሁለንተናውን በስጋ ሰውነቱ ያለውን ራሱን የሚገልጥ ነገር እንደሆነ ነው የምናየው በእግዚአብሔር ቃሎች። በነገራችን ላይ ነፍስ የሚለው ቃል ለክርስቶስ ብቻ ሳይሆን ለእግዚአብሔርም ጥቅም ላይ ውሏል። አሁን ለእግዚአብሔር ጥቅም ላይ ሲውል እንግዲህ የእግዚአብሔር ነፍስ ምን ሊባል ነው? ምን ሊሆን ነው? በዘሌዋውያን ምዕራፍ 26 ቁጥር 11 እና ቁጥር 30 ላይ እግዚአብሔር ሲናገራቸው ነፍሴ አትጸየፋችሁም አለ አንደኛው ፓርት ላይ። አንደኛው ፓርት ላይ ደግሞ እንዲህ ብታደርጉ ልክ ያለው ነገር ብታደርጉ ነው ነፍሴ ትጸየፋችኋለች። ነፍሴ ነፍሴ ብሎ ስለ እግዚአብሔር ሲነገር እዚህ ጋም ነፍስ የሚለው እግዚአብሔር ውስጥ አንድ ነፍስ የሚባል ሌላ አካል አለ ማለት ሳይሆን ፍቅርን፣ ጥላቻን፣ መውደድን፣ ማዘንን፣ መጸየፍን እንደዚህ የሆኑ ነገሮች እግዚአብሔር እንደዛ አይነት ሕያው አምላክ ስለሆነ እንደዛ አይነት ስሜት እንዳለው የሚናገር መሆኑን ነው የምናየው እና ነፍስ፣ ስጋ፣ መንፈስ ተብሎ ሲገለጽ ከክርስቶስ ጋር ተያይዞ እንደየአገባቡ ነው ትርጉም የሚሰጠው ለማለት ነው እንጂ በተፈጥሮ ሰው ላይ እንዳለው የሰው ሁለንተና ስጋ፣ ነፍስ፣ መንፈስ ነውና ተብሎ ይህም ሰማያዊ ሰው ሁለንተናው ስጋ፣ ነፍስ፣ መንፈስ ነው ተብሎ ይገለጣል የሚለውን ቀጥታ ዋን ቱ ዋን ማዛመዱ ትክክል አይደለም። ለምን? ሰውነታቸውም ስለሚለያይ የተፈጥሮ ሰውና ይሄ ኋለኛው ሰው ሁለተኛው ሰው በስፋት ስለተነገረ ቅድም አይነታቸውም ስለሚለያይ አገላለጹ ኮንቴክስቹዋል በየገባበት ቦታ ትርጉም የሚሰጠው ነው የሚሆነው። እሺ፣ በጣም መልካም ነው። ቢሾፕ አንዱዓለም ለሰጠህን መጽሐፍ ቅዱሳዊ ማብራሪያ በጣም እናመሰግናለን። ያው እንዲህ አይነት ትምህርቶች ሁለት ነገሮች ላይ ነው ብዙ ጊዜ የሚያጠነጥኑት። አንደኛው የምንጭ ጉዳይ ነው። ሰማያዊ ሰው ምንጩ የሚለው ነገር ቅድም በስፋት በሁላችሁም ተብሏል። ሁለተኛው እንግዲህ ይሄኛው ነው ማለት ያው ፍጥረታዊውን ሰው የምናይበትን አንግል ለኢየሱስ ክርስቶስ ቀጥታ ወስዶ እዛ ጋር ማጋጠም ነውና ምናልባት ቄስ ኤልያስ እዚህ ላይ የምትጨምረው ነገር ካለ? አዎ መልካም። እንግዲህ ለኢየሱስ ክርስቶስ እንደነዚህ አይነት ነገሮችን ስንጠቀም ግንዛቤ ውስጥ ማስገባት ያለብን ሰው ከመሆኑ በፊት የነበረ ነው። ነፍሳዊ ሕይወት አርገን እዚህ ከመወለዱ ጀምሮ ክርስቶስን ሕልውና እንዳገኘ ተደርጎ የሚቆጠረው ነገር ተገቢ አይደለም እና መጽሐፍ ቅዱስ የሚነግረን እሱ የሕይወት ቃል ነው ብሎ ነው። ስለ ሕይወት ቃል ብሎ ነው የሚጀምረው። ሕይወት ነበረች በእርሱ ዘንድ ብሎ ነው የሚጀምረው እና ሕይወትን የሚሰጥ ብሎ ነው የሚጀምረው እና በአዳም እየለኩ መስፈሪያውን አዳም አርጎ አሮጌው አዳም አርጎ በዛም የመለካት ነገሮች ናቸው ብዙ ችግሮች ያሉት እና እኔ መጨመር የምፈልገው እነዚህን ጥያቄዎች የሚያነሱ ሰዎችን ትንሽ
ቻሌንጅ ለማድረግ ፈልጌ ሳይሆን ግን የእንትን ጥያቄ ማንሳት እፈልጋለሁ። የተገቢነት መስማማት የለም። በቃ ከፊት ቀዳሚ የሚባሉት ምሁራንም ይሁን ስኮላርስም ይሁን ሌላም ግማሹ ባለ አንድነት ነው፣ ሞኖይዝም ይባላል። በቃ ሰው ራሱ ነፍስ ነው የሚል አመለካከት ያላቸው አሉ። ሌላው ደግሞ ባለ ሁለት ነው፣ ነፍስንና መንፈስን አንድ ላይ ቀይጦ ውጫዊና ውስጣዊ ብሎ የሚሟገት ቡድን አለ። ሌላው ደግሞ ባለ ሶስት ነው። ሶስት የሰው ሁለንተና የሚባሉ ነገሮች አሉ ብሎ የሚያስብ ነው። እንደገና ተጨማሪም አሉ የሰው ሁለንተና በጣም ብዙ ነው ብለው ነፍስም ከአይምሮ ከምን እየነጠሉ የሚያስቡ ደግሞ በጣም ብዙዎች አሉ። እና በዚህ ስምምነት በሌለበት ብትንትን ባለ አስተሳሰብ ውስጥ ሆኖ ነው ሰዎች የሚጠይቁት። ገጠመኝ አንዳንዴ ማንሳት ጥሩ ነው። ነፍስ ይሞታል ብሎ የሚያስበው ሰው ነፍስ ነው የሚለው ቡድን በአንድ ወቅት ሲጠይቀኝ ነፍስ ለመሞቱ ማስረጃ ኃጢአትን የምትሰራ ነፍስ ትሞታለች የሚል ክፍል ነው ያመጣው። እኔ ቀላል ጥያቄ ነው የጠየኩት፣ ኃጢአት ማሰራውስ አልኩኝ። እንደዚህ አይነት ትንሽ እያሰብን ብንጠይቅ ማስረጃዎቻችን የመጽሐፍ ቅዱስን አጠቃላይ ትምህርት ይዞ ሲሆኑ በብዙ ማስረጃዎች የተደገፉ ሲሆኑ ቅድም በክርስቶስ ማንነት ላይ ሐዋርያት ሥራ ላይ በብዙ ማስረጃ ነው። አሁን እዚህ እየተናገር ነው ያለው ነገር በብዙ ማስረጃ ነው እና ከዚህ የተነሳ በዋነኝነት ሰዎች ማወቅ ያለባቸው አውዳዊ ትርጉሞችን በቦታው ላይ በክፍሉ ላይ ያለውን ትርጉም ነው መውሰድ ያለባቸውና መንፈስና ነፍስን እየተተካኩ ተለዋዋጭ ሆነው የቀረቡበትን ቦታ ግንዛቤ ውስጥ ማስገባት፣ ተምሳሌታዊ አገላለጾችን ግንዛቤ ውስጥ ማስገባት። በጣም ብዙ ናቸው እነዚህ ነገሮች በነፍስ ዙሪያ ስንደረድራቸው በጣም ብዙ ናቸው እና ነፍስን መስጠት የሚለው ነገር በተለያየ መልኩ አሁን ክርስቶስ ብቻ የለም ነፍሱን የሰጠው፣ አብርሃምም ነፍሱን እንደሰጠ መጽሐፍ ቅዱስ ይነግረናል። ሞተ ማለት ነው፣ ሌላ ነገር አይደለም። ጴጥሮስም ሲምልና ሲገዘት የነበረው ነፍሴን እንኳን ለአንተ ሰጣለሁ እያለ ነው። ምን ማለት ነው ግን? እስከ ሞት እከተላለሁ ማለት ነው። እና እንደዚህ አይነት ነገሮች አሉ። ግን ስለ ክርስቶስ አንድ ገዢ የሆነ ቃል ዮሐንስ ወንጌል 2:19 ላይ እና ሐዋርያት ሥራ 2:38 አነጻጽረን ብናይ በዚህ ስፍራ ኢየሱስ ከኔ በላይ ሌላ ስልጣን የለም ወይንም እኔ በፈቃድ ያደርጋለሁ እንጂ በእኔ ላይ የሚወስን ሌላ የለም የሚል አይነት ቃል ነው የተናገረው እና ከዚህ ቃል ጋር በሰማይም ሆነ በምድር አንድ ፈቃድ ብቻ እንዳለ ያስተምረናል። በፈቃዴ ነፍሴን ከኔ ማንም አይወስዳትም ሲል እነዚህ ነገሮች የምናያቸው ነገሮች አሉና እንደ ምክርም ቢጤ ነው። ስምምነት በሌለበት በብዙ መምህራን እና ቤተ እምነቶች ዘንድ ወጥነት በሌለበት ሁኔታ ውስጥ ያለውን አተረጓጎም ይዘን ክርስቶስን በዛ ነገር ለመለካት መሞከሩ ብዙ ተገቢ አይደለም። መጽሐፍ ቅዱስ ስለ ክርስቶስ ያስተማረንን ነገር አውዳዊ ፍቹን፣ ተምሳሌታዊ ፍቹን ከዛ ላይ እየፈለግን ማየቱ ጠቃሚ ነገር ነው የሚል ለመጨመር ነው። ግን የክርስቶስ ሞት ግን በቃ የምልጃ አገልግሎት አለው። ሁለተኛ ፍለጋውን እንድንማር የተወበት ነገር አለው፣ ምሳሌ የተወበት ነገር አለው። እነዚህ መማር ያለብንን ትልልቁም ነገሮች እዚህ ጋር ማየቱ ይሻላል። ይሄ የነፍስና የመንፈስ የስጋ ነገር አከራካሪ እንደሆነ ቅድም ጠቅሻለሁ። ስምምነት በዓለም ላይ እንደሌለ በዚህ ጉዳይ ላይ እና መጽሐፍ ቅዱስ ተርጓሚዎች ራሳቸው አንዳንዴ ነፍስን መንፈስ እያሉ እየተረጎሙ መጽሐፍ ቅዱሳችን ላይ መንፈስን ነፍስ እያሉ ይቸገራሉ። ነፋስን ራሱ ተመሳሳይ ቃል ስለሆኑ ቃላት የሚያጠኑ ይደርሱበታል። ዝርዝር ውስጥ አልገባም። ነፋስ የሚባለውን ራሱ አንዳንዴ እናገኛለን እንደዚህ አይነት ነገር እና በኮንቴክስቱ እየተለዩ ቢሾፕ ኢሳያስ ቅድም ሲገልጹ እንደነበረው ቦታው ላይ ትክክለኛ የመንፈስ ቅዱስ ብርሃንና መረዳት እንደገና ደግሞ አጠቃላይ የመጽሐፍ ቅዱስን የክርስቶስን ትምህርት የሚሆን የእግዚአብሔርን በስጋ መገለጥ ትምህርት
ይዞ በየቦታው ላይ ያለውን ትርጉም የመውሰድን መርህ ነው እዚህ ጋር የምንከተለው። ለዛ ማሳያ የሚሆን ነገር ለመጨመር ፈልጌ ነው። ለምሳሌ አሁን በአማርኛችን ምን የሚል መክብብ 11 ላይ ምን የሚል አለ? ቁጥር 5 ላይ የነፋስን መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንድትዋደድ እንደማታቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም ይላል። አሁን የነፋስ መንገድ ብለው ነው የተረጎሙት። እንግሊዘኛውን ግን ቁጥር 5 ላይ ባነበው አዛው ኖስ ኖት ዋት ኢዝ ዘ ዌይ ኦፍ ዘ ስፒሪት ነው የሚለው። የመንፈስን መንገድ አታውቅም። ከዛ ደግሞ አንድ ጽንስ እንዴት ሆኖ እንደሚያያዝና በእናቱ ሆድ ውስጥ እንደሚሰራ ይሄ አሁን ሰው ሊፈላሰፍበት የሚሞክረው ይሄ እንትኑ ነው ይሄ እንትኑ ነው ይሄ እንትኑ ነው ሊልበት የሚፈልገውን ነገር ራሱ አታውቀውም ነው የሚለው። መንፈሴቱ ነው ነፍሴቱ ነው ምናምን ይሄ ንግግር ስላለ ነው ሰው በዚህ ጉዳይ ላይ መስማማት ያልቻለው፣ አስቀድሞ የእግዚአብሔር ቃል ስለተናገረ ነው። ይሄ በሆነበት ሁኔታ ውስጥ የፍጥረታዊውን ሰው እንኳን የመንፈስ የነፍስ የስጋ መዋቅር እግዚአብሔር እንዴት አድርጎ እንዳቀናጀው ሰው ግራ ተጋብቶ በዓለማችን ላይ አሉ የተባሉ ጸሐፊዎች በዚህ ጉዳይ ላይ የሚሰሩ ሁሉ ሙግቶቹን ብቻ ነው የሚያስቀምጡት። ባለ 2 ተሟጋቾች፣ ባለ 3 ተሟጋቾች፣ ባለ 1 ተሟጋቾች እያሉ ሙግቱን ብቻ አስቀምጠው ስምምነት የለም እኔም እዚህ ውስጥ የለሁበትም እያሉ ነው የኔንም ነገር አልናገርም ብለው በሚያልፉበት በዚህ ቶፒክ ላይ አፈር በሆነው ፍጥረታዊ በሆነው ሰው ላይ እንኳን እንደዚህ አይነት ትርምስ ባለበት ሁኔታ ውስጥ ሰማያዊ ነገር ላይ ደግሞ ገብቶ አቋም ሳይዝ ለማውራት መሞከር እዛ ላይ ያለውን ተገቢነት አነሳለሁ ስላልኩ ነው። ኢየሱስ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችኋል? ምድራዊ ላይ ራሱ በጣም ሰው ምስቅልቅሉ በወጣበት ነገር በምድራዊው ሰማያዊውን መለካቱ እያልኩ ደጋግሜ የምናገረው ተገቢ አይደለም። ስለዚህ በዚህ አይነት ሁኔታ ላይ ስለ ክርስቶስ በጉዳይ ላይ እንደዚህ አይነቱን ጥያቄዎችን ስንጠይቅ የማርያምን ጥያቄ ታሳቢ ማድረግ አለብን። ማለት እነዚህን ነገሮች በሙሉ እውቀት ሳይኖራት ቀርቶ አይደለም። ያለ ወንድ ዘር በድንግልና እንደዚህ ብሎ መልአኩ የምስራች ብሎ ሉቃስ ላይ ሲነግራት ይህ እንዴት ይሆናል የሚል ጥያቄ ነው ያነሳችው። ይህ እንዴት ይሆናል ስትል ማስረጃ አላቀረበም። እዚህ ጋር ነፍሱ ነው እዚህ ጋር አጥንት ይዋሃድና እንደዚህ አይደለም ያላት ነገር ምንድን ነው? እግዚአብሔር ስራውን ይሰራል። በመንፈሱ በቃሉ የልዑል ኃይል አለ እንደዚህ ያለና ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይሆናል። ግን እንዴት ይሆናል የሚለው አይመለከትሽም። ለእግዚአብሔር የሚሳነው የለም። ስለዚህ ይሄ በክርስቶስ ጉዳይ ላይ ብዙ ነገሮችን ውስብስብ ነገሮችን እዚህ ነገር ላይ እግዚአብሔር በስጋ መገለጥ ሁኔታ ላይ ሁሉን ነገር ጨርሶ እረዳለሁ ከማለት ይልቅ አንዳንዴ ደግሞ ስፍራ መተውም ጥሩ ነው። ለእግዚአብሔር የሚሳነው ነገር የለም። በተፈቀደልን እግዚአብሔር የነገረንን ነገር እናውቃለን። ዝም ባለበት መጽሐፍ ቅዱስ ባልተነገረን ነገር ላይ ደግሞ ጨዋ መሆን አለብን የሚለው